ጡንቻ ለመገንባት የሚያግዙ ምግቦችም አሉ። እናም በዚህ ቪዲዮ ውስጥ 3 የሚረዱ ምግቦችም እንነጋገራለን። ግን ከመቀጠላችን በፊት የጡንቻ ግንባታ እድገትን በተሻለ ሁኔታ ለመገንባትም ከፈለግን ሰውነታችንም የተሻለ ቦታ ለማድረስም ከፈለግን በአዲሱ መጽሐፌ ውስጥም አለ ለመግዛትም ሊንኩ ፕሮፋይል ላይ ያለ ወይም ኢንቦክስ አድርጉኝ። እንዲሁም ከዚህ ሁሉ የግል ስልጠና ለሚፈልጉ ማለትም የተዘጋጀ እንቅስቃሴ ፕሮግራምን እንዲሁም ለጡንቻ ግንባታ የሚያግዙ ወይም ስብን ለመቀነስ የሚረዱ ምግቦችም ፕላንም ማውጣትም ከፈለጋችሁ ከኔ ጋር የኦንላይን ስልጠና መመዝገብም ይቻላል። ሊንኩ ፕሮፋይል ላይ አለ። በዚህ 3 ምግቦችን ላይ ማትኮር አለብን። የመጀመሪያው ምግባችን ሙሉ እንቁላልን መመገብ አለብን። ሙሉ እንቁላል መብላት የቴስቴስትሮን መጠን የሚጨምሩ ቫይታሚኖችና ማዕድናትም ይጨምራል። ሁለተኛው ምግባችን ቀይ ስጋ ነው። በክሪያቲንና በዚንክ የበለጸገ ነው። እንዲሁም በመጨረሻው በውስጡ ከፍተኛ ካሎሪ ይዘትም ስላለው ጤናማ ክብደትን እንድንጨምር ይረዳናል። ሶስተኛው ምግባችን ደግሞ እርጎ ነው። ከመተኛታችን በፊት መመገብ እንችላለን። ግን እነዚህ ሁሉ ነገሮች ብንበላ እንኳን ሰውነታችን አይለወጥም። ምክንያቱም በቀን የሚያስፈልገን ካሎሪና ፕሮቲንን መሸፈን አለብን። አለበለዚያ ሰውነታችን በተሻለ ሁኔታ አያድግም። ከዚህ ሁሉ ደግሞ የምግብ ፕላንን የሚፈልጉ መመዝገብ ይቻላል። ሊንኩ ፕሮፋይል ያለ። በመጨረሻ ከተመቻችሁ ላይክ እና ፎሎ ማድረጋችሁን አትርሱ።